በጠዋት ተነስ። ሬሳ እንኳን የኖረበት ቤት ነው ትንሽ ይቆይ ይባላል ታውቃላችሁ። ከልጄ ጋር ትንሽ ጊዜ ላጣጥም፣ አብሬው ትንሽ ልቆይ፣ ዞሮ ዞሮ ማረድ አይቀርም ቢያንስ 1-3 ቀን እንደው 3 ቀኑ ቢቀር 1 ቀን አብሬው ልቆይ አላለም አብርሃም። በማለዳን የተነሳው ያ ሌሊት በጣም በእርግጠኝነት ለአብርሃም በጣም ጭንቅ ነበር። ሊተኛ አይችልም። መቼም እናንተ ልጅ ሊኖራችሁ አይችልም። ስለዚህ እናት አባታችሁ አድርጋችሁ አስቡት። እናታችሁ ላይ ሰይፍ ለማንሳት ወይም አባታችሁ ላይ ሰይፍ ለማንሳት ነገ ቢሆን ቀጠሮ እንቅልፍ ወስዳችኋል። ዛሬ አይከብድም? ለአብርሃም በጣም ከባድ ነበር። እሱ ነጋ። ሲነጋ አልቆየም፣ በማለዳን የተነሳው ሁለቱን ሎሌዎቹን አስከተለ፣ አህያው ላይ እንጨቱን ጫነ። ለሳራ ሳይነግራት ነው የወጣው። ምክንያቱም ቢነግራት ትከለክለዋለች ያውቃል። ስለዚህ ሳይነግራት እኔና ልጄ መስዋዕት አቅርበን እንመጣለን ብሎ ነው የወጣው። ምን እንደተፈጠረ አታውቅም። አብርሃም ምን እያሳለፈ እንደሆነ አታውቅም። እንግዲህ የስንት ቀን መንገድ ነው ብያቸዋል። የሞሪያም ተራራ ለመድረስ 3 ቀን 3 ሌሊት ይፈጃል። ለአብርሃም እነዚህ 3 ቀናቶች ምን ያህል ከባድ ሊሆኑ እንደሚችል መቼም መገመት አይደል? በጣም ከባድ ነው። ካውንት ዳውን ነው የሚያደርገው። 1 ቀን መሽቶ አደረ ማለት ለሱ ልጁ ላይ ሰይፍ ለማንሳት ስንት ቀን ቀረው ማለት ነው? 2 ቀን። 1 ቀን ሲጨምር ስንት ቀን እየቆጠረ ነው የሚሄደው። አሁን በጣም ብዙ ጊዜ ብዙዎቻችን ደስ የሚል ጊዜ ስናሳልፍ ጊዜው ምን ይላል የሚባለው ይሮጣል ነው አይደል? የሐዘን ጊዜ ሲሆን፣ የጭንቅ ቀን ሲሆን፣ የውጤት ቀን ሲሆን፣ የካርድ ቀን ሲሆን ደግሞ በጣም ይረዝማል። ሚነጋም አይመስልም። ለአብርሃም ግን በተቃራኒው ከልጁ ጋር ጊዜ ማሳለፍ ይፈልጋል፣ ግን ይፈጥንበታል። ጊዜው ቢቆይ ደስ ይለዋል። ያቺ 3 ቀን 3 ዓመት ቢሆንለት 30 ዓመት ቢሆንለት 90 ዓመት ቢሆንለት ደስ ይለዋል አብርሃም። ግን 3 ቀን በጣም የሚያሳዝነውን ነገር ደግሞ ልንገራችሁ። አብርሃም ይህንን ህመሙን ለማንም ማጋራት አይችልም። አንድ ያለችው ጥሩ ጓደኛው አጋሩ ማናት? ለእሷ ይህንን ነገር መናገር ይችላል? አይችልም። ትንሽ ከቀረበው ልጁ ነው። ለልጁ ይህን መናገር ይችላል? እንደው ሎሌዎቹ ነው ሊሆኑ የሚችሉት፣ እነሱም ሊያናገራቸው አይችልም። አብርሃም ብቸኛው ጓደኛው ማን ነበር? እግዚአብሔር ነበር። ማንም አልነበረውም በዛ ሰዓት። እንዲህ ነው እያሳለፍኩት ያለሁት ጊዜ ይሄ ነው ማለት አይችልም። በጣም ሲጨነቅ ሊያዩት ይችላሉ። በጣም ዲፕሬሽን ውስጥ ሊገባ ይችላል። በጣም ሊያለቅስ ይችላል። አብርሃም ምን ሆነ ነው ቢባል ግን በዚህ ሰዓት ለማንም መናገር አይችልም። ብቻውን ታመመ። ይሄንን ሁላችንም የሆነ ብቻችን የምናሳልፈው ነገር አለ የለም? ቅርብ ብለን የምንለው ለቤስት ፍሬንዳችን እንኳን መናገር ማንችል አይደል? ብንነግረው እኮ ደስ ይለናል፣ ግን የሚነገር አይደለም። እግዚአብሔርና እኛ ብቻ የምናውቀው የሆነ እያለፍንበት ያለው ነገር አለ የለም? እግዚአብሔር ከዛ ነገር ያውጣን ሁላችን።